በዚች ምድር ላይ ገነት አለች ቢባሉ ያምናሉ። ጫጫታ የሌለባት፣ ጥላቻ የማታውቅ፣ ተፈጥሮና የሰው ልጅ ተቃቅፈው የሚኖሩባት አንድ ሀገር ኒውዚላንድ። ኒውዚላንድ የዓለማችን የመጨረሻዋ ገነትና ደበቅ ሚስጥሮቿ። በብዙዎች ዘንድ የዓለም ዳርቻ ተብላ የምትጠራው ይህች ሀገር ዛሬ ብዙዎች ሊኖሩባት የሚመኟት ብቸኛ መሸሸጊያ ሆናለች። ዛሬ በማረፊያ ቆይታችን በኒውዚላንድ መኖር ምን እንደሚመስል፣ የሰዎቹን ቅንነት፣ አስደናቂውን ተፈጥሮና ከበስተጀርባው ያለውን ድብቅ የኑሮ ሚስጥር ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። መሬት አይከዳም ተፈጥሮም አያታልልም ይላል የሀገራችን ሰው። ኒውዚላንድን ለመጀመሪያ ጊዜ በአይነ ህሊናችሁ ስትስሏት የሚታያችሁ ሰማያዊ ውቅያኖስ፣ በበረዶ የተሸፈኑ ረጃጅም ተራራዎችና ማለቂያ የሌለው አረንጓዴ መስክ ነው። ይህች ሀገር በደቡብ ፓስፊክ ውቅያኖስ ላይ የተንሳፈፉ ሁለት ትላልቅ ደሴቶች ስብስብ ናት። ኒውዚላንድ ውስጥ መኖር ማለት ውድ መሆኑን መዘንጋት የለብንም። ነገር ግን እዚህ ጋር አንድ ትልቅ እና ያልተሰማ ሚስጥር አለ። ኒውዚላንድ ለዓለማችን ቢሊዮነሮች የመጨረሻው የጥንቃቄ መሸሸጊያ ዘ አልቲሜት ዱምስዴይ ሸልተር ተደርጋ ትወሰዳለች። እንደ ሲሊኮን ቫሌ ያሉ የቴክኖሎጂ ባለቤቶችና እጅግ ሀብታም የሆኑ የዓለማችን ሰዎች ዓለም በጦርነት ወይም በወረርሽኝ ብትታመስ እንኳን በሰላም ለመኖር ሲሉ ኒውዚላንድ ውስጥ ግዙፍና ዘመናዊ መሬት ውስጥ ያሉ ቤቶችን አንደርግራውንድ ባንከርስ እየገነቡ ይገኛሉ። ለምን ኒውዚላንድን መረጡ? ምክንያቱም ከዓለም የፖለቲካ ግርግር ርቃ የምትገኝ፣ የራሷን ምግብና ኃይል ማመንጨት የምትችል ብቸኛ ገለልተኛ ደሴት በመሆኗ ነው። ይህ ሚስጥር ኒውዚላንድን የሰላም ብቻ ሳይሆን የጥንቃቄ ምልክትም አድርጓታል። ሌላው በኒውዚላንድ ኑሮ ውስጥ የሚገርመው ነገር በሀገሪቱ ውስጥ እባብ የሚባል ፍጥረት በፍጹም አለመኖሩ ነው። አዎ በትክክል ሰምታችኋል። በኒውዚላንድ ምድር ላይ አንድም መርዛማ እባብ የለም። ይህም ተፈጥሮን ያለምንም ፍርሃት እንድታጣጥሙ ያደርጋችኋል። በጫካ ውስጥ ስትጓዙ የሚሰማችሁ ብቸኛው ድምፅ የወፎች ዜማ ነው። በተለይ ደግሞ ክንፍ የሌላትና መብረር የማትችለው የሀገሪቱ ምልክት የሆነችው ኪዊ ወፍ አስገራሚ ፍጥረት ናት። ኒውዚላንዳውያን ለዚች ወፍና ለሌሎች ተፈጥሮዎች ካላቸው ፍቅር የተነሳ አንድን ዛፍ ለመቁረጥ እንኳን ከመንግስት ፍቃድ ማግኘትና በቂ ምክንያት ማቅረብ ይኖርባቸዋል። ወደ ማህበራዊ ኑሮው ስንመለስ ኒውዚላንድ በዓለም ላይ ለሴቶች መብት መጠበቅ ቀዳሚ የሆነች ሀገር ናት። እንደ አውሮፓውያኑ አቆጣጠር በ1893 ሴቶች ድምፅ እንዲሰጡ በመፍቀድ የዓለም ታሪክ የተጀመረው እዚህችው ደሴት ላይ ነው። ዛሬም ድረስ የሀገሪቱ ትላልቅ ስልጣኖች በሴቶች የተያዙ ናቸው። ይህ የፍትሐዊነት ስሜት በየቤቱ ውስጥም ይታያል። ወንዶች በቤት ስራና ልጅ በማሳደግ ረገድ ከሴቶች እኩል ሚና ይጫወታሉ። በኒውዚላንድ ጎዳናዎች ላይ ስትራመዱ ሌላው የሚገርማችሁ ነገር ደግሞ ብዙ ሰዎች ያለ ጫማ ማለትም በባዶ እግራቸው ሲሄዱ ማየታችሁ ነው። ይህ ኋላ ቀርነት ሳይሆን ከተፈጥሮ ጋር ለመገናኘትና ነፃነትን ለመግለጽ ያላቸው የባህል አካል ነው። በሱፐር ማርኬትም ሆነ በፓርክ ውስጥ ሰዎች በባዶ እግራቸው ሲንሸራሸሩ ማየት የተለመደና የሚበረታታ ድርጊት ነው። ስለ ኒውዚላንድ ስናወራ የጥንታውያኑን የማኦሪ ህዝቦች ታሪክ ሳንጠቅስ ማለፍ አንችልም። የማኦሪ ህዝቦች ለሀገሪቱ የሰጡት ስም
አኦቴአሮአ ሲሆን ትርጉሙም የረጅሙ ነጭ ደመና ሀገር ማለት ነው። የእነዚህ ህዝቦች ሃካ የተባለው የጦርነት ዳንስ ዛሬም ድረስ የሀገሪቱ ኩራት ነው። አይን በማፍጠጥና ደረት በመምታት የሚቀርበው ይህ ዳንስ ጠላትን ለማስፈራራትና ጥንካሬን ለመግለጽ የሚደረግ ሲሆን ዛሬ የኒውዚላንድ የራግቢ ብሔራዊ ቡድን ኦል ብላክስ ጨዋታ ከመጀመሩ በፊት በመድረክ ላይ ሲያቀርበው ዓለም በአድናቆት ይመለከተዋል። ይህ ዳንስ የኒውዚላንድ ሰዎች ለማንነታቸውና ለባህላቸው ያላቸውን ጥልቅ አክብሮት ያሳያል። የኒውዚላንድን ኑሮ ጣፋጭ የሚያደርገው ሌላው ነጥብ የዓለማችን አስደናቂ ፊልሞች መፍለቂያ መሆኗ ነው። ዘ ሎርድ ኦፍ ዘ ሪንግስ የተባለው ታላቅ ፊልም የተቀረጸው እዚሁ ነው። የፊልሙ አድናቂዎች ዛሬም ድረስ በፊልሙ ላይ የታዩትን ውብ መንደሮች ለመጎብኘት ከዓለም ዙሪያ ይጎርፋሉ። ይህ ደግሞ ለኒውዚላንድ ቱሪዝም ትልቅ ገቢ ያስገኛል። ይሁን እንጂ ኒውዚላንድ ሁልጊዜም ጸጥተኛ ናት ማለት አይደለም። ሀገሪቱ በፓስፊክ የእሳት ቀለበት ላይ ስለምትገኝ የመሬት መንቀጥቀጥና እሳተ ገሞራዎች አልፎ አልፎ ይከሰታሉ። ነገር ግን ኒውዚላንዳውያን ኪዊ ስፒሪት የሚሉት ብርቱ መንፈስ አላቸው። ችግር ሲመጣ ተቃቅፈውና ተደጋግፈው የመነሳት ጥበብ አላቸው። በስተመጨረሻ ኒውዚላንድ ውስጥ ለመኖር ስታስቡ ማወቅ ያለባችሁ አንድ ትልቅ የጤና ሚስጥር አለ። በኦዞን ንጣፍ መሳሳት ምክንያት የፀሐይ ጨረሩ እዚህ ሀገር በጣም ጠንካራ ነው። ስለዚህ ኒውዚላንዳውያን ከቤት ሲወጡ ፀሐይ መከላከያ ሰንስክሪን መቀባት እንደ ዋና ግዴታ ያዩታል። ይህ ጥንቃቄ ደግሞ ረጅም ዕድሜ እንዲኖሩ ረድቷቸዋል። ኒውዚላንድ ማለት ሰላም፣ ጥንቃቄ፣ ተፈጥሮና ዘመናዊነት በአንድ ወጥ የተሰፉባት ብርቅዬ ሀገር ናት። ያለ እውቀት የሚገነባ ቤት መሰረቱ አሸዋ ነው እንደሚባለው ኒውዚላንዳውያን ግን ሀገራቸውን በእውቀት በታማኝነትና በተፈጥሮ ፍቅር ላይ ስለገነቡ ዛሬ ለዓለም ትልቅ ትምህርት ሆነዋል። እስከ መጨረሻው ስለተከታተላችሁን እናመሰግናለን።